በየቀኑ የምንመገብበት፣ የምንስቅበት፣ ፈገግታችንን የምናደምቅበት ጥርሳችን ምን ያህል ሚስጥር ሊደብቅ ይችላል ብላችሁ ታስባላችሁ? ዛሬ የምነግራችሁ ታሪክ ስለ አንድ ተራ የሚመስል የጥርስ ምርመራ ነው። ውጤቱ የጥርስ ሐኪሞችን ሳይቀር ያስደነቀና የሕክምናውን ዓለም ትኩረት የሳበ ነበር። አንድ የ14 ዓመት ታዳጊ ልጅ ምንም አይነት ህመም ሳይሰማው ዝም ብሎ የጥርስ ምርመራ ለማድረግ ወደ ሐኪም ቤት ሄደ። ሐኪሙ የልጁን አፍ ከፍቶ ሲመለከት ያየውን ነገር ማመን አልቻለም። በአንዱ ጥርስ ቦታ ላይ 2 ሙሉ ጥርሶች አብረው በቅለው ይታዩ ነበር። ይህ አልፎ አልፎ የሚከሰት በሕክምናው ዓለም ጀሚኔሽን በመባል የሚታወቅ ተፈጥሯዊ ክስተት ነው። ዛሬ በዚህ ቪዲዮአችን ይህ የ14 ዓመት ታዳጊ እንዴት ህመም ሳይሰማው 2 ጥርስ ሊኖረው ቻለ? ደብል ቲዝ ጀሚኔሽን ምንድነው? መንስኤውስ ከምን ይመጣል? የሚሉትን አስደናቂ ነገሮችን እነግራችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ታሪካችን ዕድሜው 14 ዓመት የሆነው ታዳጊ እንደ ማንኛውም ጥርሱን እንደሚንከባከብ ልጅ በየጊዜው የሚደረገውን መደበኛ የጥርስ ምርመራ እሱን ለማድረግ ወደ ሕክምና ክሊኒክ ሄደ። ልጁ ምንም አይነት የጥርስ ህመም፣ እብጠት ወይም ምቾት ማጣት አልነበረበትም። ዝም ብሎ ጥቅም ላይ ያሉ ጥርሶቼ በጥሩ ሁኔታ ላይ መሆናቸውን ለማረጋገጥ እፈልጋለሁ ብሎ ነበር ሄደው። ነገር ግን የጥርስ ሐኪም የልጁን አፍ በጥንቃቄ መመርመር ሲጀምር በግራ በኩል ባለው የመጀመሪያው የፊት መንጋጋ ጥርስ ወይንም ሌፍት ፈርስት ፕሪሞላር ላይ አንድ በጣም ያልተለመደ ነገር አስተዋለ። ጥርሱ ተራ አንድ ክራውን ሳይሆን 2 ሙሉ በአንድ ላይ ተያይዘው ይታዩ ነበር። በውጫዊው ገጽታ ሲታይ 2 የተለያዩ ጥርሶች ይመስላሉ። ነገር ግን ስሩ አንድ ብቻ ነበር። ሐኪሞቹ ወዲያውኑ የኤክስሬ ፎቶ አነሱ። የኤክስሬ ውጤቱ እንዳረጋገጠው ይህ ጥርስ አንድ የነበረ ጥርስ ወደ 2 ለመከፈል ያደረገው ሙከራ ሳይሳካ ሲቀር የተፈጠረ ደብል ቲዝ ነበር ብለው አረጋግጠዋል። በጣም የሚያስገርመው ነገር ቢኖር ይህ ታዳጊ በዚህ ጥርሱ ምክንያት ምንም አይነት ህመም ወይም ምቾት ማጣት አልነበረውም። ሐኪሞቹ የተለያዩ የሕክምና አማራጮችን ቢያቀርቡለትም ልጁ ምንም አይነት ህመም ስላልተሰማውና የዕለት ተዕለት ህይወቱን ስላላወከበት ምንም አይነት ሕክምና ወይም ቀዶ ጥገና ሳይደረግለት ጥርሱ ባለበት እንዲቀጥል ወሰነ። ምን ያህሎቻችንን የጥርስ ህመም ሳይሰማን ቀደም ብለን የጥርሳችንን ጤና ለማረጋገጥ የምንሄደው? የዚህን ልጅ ታሪክ በቀላሉ ለማስረዳት ያህል በሰው ልጅ የአፍ ውስጥ እድገት ወቅት እያንዳንዱ ጥርስ የሚበቅለው ቱዝ ጀርም ወይም የጥርስ ቡቃያ ከሚባል ትንሽ የሴል ስብስብ ነው። በጽንስ ወይንም በልጅነት እድገት ወቅት አንድ የጥርስ ቡቃያ በሆነ ምክንያት ተከትሎ 2 ተመሳሳይ ጥርሶችን ለመፍጠር ይሞክራል። ነገር ግን ይህ የመከፈል ሂደት ሳይጠናቀቅ በግማሽ መንገድ ላይ ይቆማል። ውጤቱም አንድ የጥርስ ስር ወይንም ሲንግል ሩት እና አንድ የነርቭ መስመር ወይንም ሲንግል ሩት ካናል ኖሮት ነገር ግን የላይኛው ክፍል ወደ 2 የተከፈለ ትልቅ ጥርስ ይፈጠራል። ይሄ ነው በሕክምናው ጀሚኔሽን ወይም መንታ ጥርስ፣ ደብል ጥርስ የሚባለው። እዚህ ጋር አንድ አብዛኛው ሰው የሚያደርገው ነገር አለ። እሱም በጀሚኔሽን እና በፊውዥን መካከል ያለው ልዩነት ነው። ጀሚኔሽን አንድ የጥርስ ቡቃያ ወደ 2 ለመከፈል ሲሞክር የሚፈጠር ነው። እዚህ ጋር የጥርስ ቁጥር አይቀንስም። በአፍ ውስጥ ያለው የጥርስ ብዛት ሙሉ እንደ ማንኛውም ሰው ነው። ፊውዥን ደግሞ 2 የተለያዩ የጥርስ ቡቃያዎች ወይንም ሩት አብረው ተዋህደው አንድ ትልቅ ጥርስ ሲፈጥሩ ነው። በዚህ ጊዜ ያለው የጥርስ ብዛት
ቢያንስ በአንድ የቀነሰ ይሆናል። በዚህ 14 ዓመት ታዳጊ ታሪክ ውስጥ ሐኪሞቹ የጥርስ ብዛቱን ሲቆጥሩ ሙሉ ስለነበርና ጥርሱ አንድ ስር ብቻ ስለነበረው ክስተቱ በእርግጠኝነት ጀሚኔሽን መሆኑን አረጋግጠዋል። እውነቱን ለመነጋገር በሕክምና ሳይንስ እስካሁን ድረስ የጀሚኔሽን ትክክለኛና ዋና መንስኤ ይህ ነው ተብሎ በሙሉ እርግጠኝነት ያልተደረሰበት ክስተት ነው። ነገር ግን ተመራማሪዎች እና የጥርስ ሐኪሞች ለዚህ ክስተት ተጠያቂ ሊሆን ይችላሉ፣ ምክንያት ሊሆን ይችላሉ ብለው የሚያስቧቸው በርካታ ምክንያቶች አስቀምጠዋል። አካባቢያዊና አካላዊ ጉዳቶች፣ ሕፃኑ ገና ትንሽ እያለ ወይም ጥርሱ በቲሹ ውስጥ በህብረ ሕዋስ ውስጥ እየበቀለ በአፉ ወይም በመንጋጋው አካባቢ ከባድ ድብደባ፣ መውደቅ ወይንም ጉዳት ካጋጠመው የጥርስ ቡቃያው ተጎድቶ ለሁለት ሊከፈል ይችላል። የቫይታሚንና የንጥረ ነገሮች እጥረትም ምክንያት ሊሆን ይችላል። በእርግዝና ወቅት የእናትየው የቫይታሚን እጥረት ወይም ሕፃኑ ገና በማደግ ላይ እያለ የሚያጋጥመው የቫይታሚኖች በተለይም ቫይታሚን ዲ፣ ቫይታሚን ኤ እና ካልሲየም እጥረት የጥርስ ሕዋሳት እንደተለመደው እንዳያድጉ ሊያደርግ ይችላል። ሌላኛው የዘረመል ወይም የጂን ተጽዕኖ ምክንያት ሊሆን ይችላል። በአንዳንድ ቤተሰቦች ውስጥ የጥርስ ቅርጽ መዛባት ከትውልድ ወደ ትውልድ ሊተላለፍ እንደሚችል በጥናት ተረጋግጧል። የሆርሞንና የኢንፌክሽን ተጽዕኖዎችም ሌሎቹ ምክንያት ናቸው። የጥርስ ቡቃያው በሚፈጠርበት ወቅት የሚከሰቱ የሆርሞን መዛባቶች ወይም የውስጥ ኢንፌክሽኖች የሴሎችን ክፍል ሊያውኩ ይችላሉ። ስለሆነም የዚህ የ14 ዓመት ታዳጊ አጋጣሚው ከእነዚህ ምክንያቶች ከአንዱ ጋር የተያያዘ ሊሆን እንደሚችል የሕክምና ባለሙያዎቹ ገልጸዋል። በአብዛኛው ጊዜ መንታ ጥርስ ወይም ጀሚኔሽን የሚያጋጥማቸው ሰዎች የተለያዩ የሕክምና ተጋላጭነቶች ሊኖሩባቸው ይችላሉ። ለምሳሌ በሁለቱ አክሊሎች መካከል ያለው መስመር ምግብ በቀላሉ እንዲሸጎጥ ስለሚያደርግ የጥርስ መበስበስ ወይንም ቱዝ ዲኬ ሊያስከትል ይችላል። ሌላኛው ጥርሱ ትልቅ ስለሚሆን የሌሎች ጥርሶችን ቦታ በመግፋት የጥርስ መዛባት ወይንም ክራውዲንግ ሊፈጥር ይችላል። በውበት በኩልም ቢሆን አንዳንዶች በፈገግታቸው ላይ የሚፈጥረውን ገጽታ ላይወዱት ይችላሉ። እነዚህ ችግሮች በሚፈጠሩበት ጊዜ የጥርስ ሐኪሞች ጥርሱን በቀዶ ጥገና ማስተካከል፣ መሸፈን ወይም ካስፈለገም የነርቭ ሕክምና ወይንም ሩት ካናል በማድረግ ቅርጹን ማስተካከል ይችላሉ። ነገር ግን በዚህ የ14 ዓመት ታዳጊ ታሪክ ውስጥ የሆነው ነገር የተለየ ነው። ልጁ ምንም አይነት ህመም የለውም። ጥርሱ በደንብ ይሰራል። በጎረቤት ወይንም ከጎን ባሉ ጥርሶች ላይ ምንም አይነት ጫና አልፈጠረም። እንዲሁም የጥርስ መበስበስ ምልክት አልታየበትም። በጣም የሚያስገርመው ታዳጊው በጥርሱ ቅርጽ ደስተኛ መሆኑ፣ ምንም አይነት ሕክምና አያስፈልግም። ሐኪሞቹም የታዳጊውን ውሳኔ በማክበር ጥርሱን ሳይነኩት ዝም ብሎ በየጊዜው ክትትል ሬጉላር ሞኒተሪንግ ብቻ ለማድረግ ወሰኑ። ይህ የሚያሳየን እያንዳንዱ የሕክምና ሁኔታ ቀዶ ጥገና ወይም መድኃኒት አያስፈልገውም። አንዳንዴ ተፈጥሮ የሰራችውን አስደናቂ ነገር እንዳለ ተወት ማድረግ ማቆየት የተሻለው መንገድ ነው። ውድ ተመልካቾቻችን የሰው ልጅ አካል ምን ያህል ድንቅና ውስብስብ እንደሆነ የሚያሳይ እንዲህ ያሉ አጋጣሚዎች በእርግጥም ያስገርማሉ። አንድ ተራ የሚመስል የጥርስ ምርመራ የ14 ዓመት ታዳጊን ሕይወት ሳይጎዳ ለሕክምናው ዓለም ድንቅ ትምህርት የሚሆን አጋጣሚን ፈጥሯል። የእናንተስ ጥርስ አሳስቧችሁ ያውቃል? እንዲህ ያለ ያልተለመደ የጥርስ ወይም የአካል ተፈጥሮ አጋጥሟችሁ ያውቃል? ሐሳባችሁና ልምዳችሁን በኮሜንት ሳጥን ውስጥ ጻፉልን። ይህ ቪዲዮ ከተመቻችሁና አዲስ ነገር ካስጨበጣችሁ ቪዲዮውን ላይክ ማድረጋችሁን፣ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ለወዳጅ ዘመዶቻችሁ
ሼር አድርጉት። እንደዚህ አይነት አስደናቂ የሕክምናና የሳይንስ ታሪኮች እንዳያመልጣችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። በሌላ አስደናቂ የጤና ታሪክ እስከምንገናኝ ቸር ሰንብቱ።